ሰላም ውድና የተከበራችሁ የመልካም ዩቲዩብ ቤተሰቦች እንዴት ናችሁ? ላይ ደህና ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። የማሮች የቪዲዮ ስትወጡ ላይክ ማድረጋችሁ እንዳትረሱ። ላይክ አድርጉ። እንግዲህ በጋሽዬና በኔ ቪዲዮ ነው ሪከርድ ማድረገው ማለት ነው። ሰሞኑን ማብራት እየበጠበጠን ምንም መስራት አልቻልንም እና ቤተሰብ ላይክ ያደርጋችሁ። ሌላው አብርሃም ትናንትና ሆስፒታል ገብቶ ነበርና ለመናገር በጣም ነው ያዘንኩት። ሌላው ደግሞ በጣም እዚህ ጋር መናገር የምፈልገው ለሩታ ነው። አብርሃም እንደዛ ሆኖ አንቺ ከሌላ ወንድ ጋር ሌላ ወንድ ይዘሽ መተሽ ምን ማለት ነው? ምንም እንትን ብትይ እኔ ምንም አልተዋጠልኝ እውነት ለመናገር። ምክንያቱም በቃ እኔ እንጃ አንቺ አሁን እርጉዝ ነሽ፣ በዛ ላይ ደግሞ ያ ምን አገባው ይውጣ ከህይወታችሁ በቃ ያ ልጅ ማለት ነው። አልተመቸንም መብታችን ነው አስተያየት መስጠት ማለት ነው። ስለዚህ እኔ እንጃ በጣም ጥፋተኛ የሆንሽበት ያየሁት ሩታ ይዘሽው ያ ልጅ ይዘሽው በመሄድሽ። አንቺ ራስሽ ብዙ አሉ ነቢኒ ነቡራ ምናምን ነበሩ፣ እነሱን ይዘሽ መሄድ ትችይ ነበረ። እሱ እንዲያዝናናሽ ነው። እነ ብሩክ ነቢኒ ማዝናናት አይችሉም? አይዞሽ ምናምን ማለት አይችሉም? ምን ማለት ነው? ማለት በሚወድሽ እንጃ እንዴት እንደምነግራችሁ አላውቅም። ወንድ ልጅ ባይነው በክብሩ አይደራደርም። አንቺ የሱ ሚስት ሆነሽ ከሌላ ወንድ ጋር ሲያይሽ፣ በዛ ላይ የልጁ እናት ከሌላ ወንድ ጋር አይቶሽ እንደገና እሱን አሞት እሱን ይዘሽ ሐኪም ቤት መሄድ ምን ማለት ነው? ምን የሚሉት ነው? አልገባኝም ማለት አልገባኝም። ይመለስልኝ። አዎ ጥያቄ ነው የጠየኩት። ጥያቄ ቤተሰብ እናንተስ እንዴት አያችሁት? እሱን ይዛ መሄድ ነበረባት? እሱ ከሱ ህይወት መውጣት አልነበረበትም? መውጣት አለበት ብዬ አምናለሁ። ምክንያቱም በጣም ነው ያናደደኝ ማለት ነው። ልጁ ምንድነው ይሄን ያክል እንዴ? ኧረ ተው እንኑርበት እንሩንበት ነው የሚያዝ ብሎ ይሄንን ሚዲያ ማለት ነው። በተለይ ይሄቱ አረላሽ እንዴት ትናንት ደግሞ ማን ነበረ ሃይሚ ማለት ነው ሳልሄድባት ትናንትና ያስተሰጠቻት ነበረ፣ ግን ወዳው ወጣው እና ማሮቼ የሩታ እንትን ትንሽ ገርሞኛል ይዛው በመሄዱ ማለት ነው። ያ ሰው እና ደግሞ يا سلام يا سلام ملكام ما قرد يا فرس يمشي ملكام ما قرد يا فرس يمشي ايام تمناك باسبين قديتا ما رقاش جنو ملكام ما قرد يا فرس يمشي ملكام ما قرد يا فرس يمشي
After